እኩልነት ማለት አንድ አይነትነት ማለት አይደለም። ሰሞኑን ስለ ፌሚኒዝም በጣም እየተወራ ነውና እኩልነትና አንድ አይነትነት የሚለው ነገር ትንሽ የተዛባ ይመስለኛል። ከመጀመሪያ ስናነሳ ፌሚኒዝም የሚለው አይዲያ የመጣው በራሱ በበፊት ጊዜ ፋይናንሻል ፍሪደም የነበራቸው ወንዶች ብቻ ስለነበሩና ለቤተሰቡ ፕሮቫይድ የሚያደርጉት በገንዘብ ደረጃ ወንዶች ብቻ ስለነበሩ የሴቷ ኮንትሪቢዩሽን ቤት ውስጥ የምትሰራው ነገር እንዳይቆጠር ይሆንና እኔ ስለማበላሽ እኔ ስለማጠጣሽ በሚል ያ ኃይል እና አቢዩዝ ይደረግ ነበር የፈለጉትን ነገር ለማድረግና የሴቷን ኮንትሪቢዩሽንም አይታይም ነበር። ሲቀጥል ደግሞ መብቶቿ አይከበሩም ነበር። ማንኛውም አይነት በደል ችላ እንድትቀመጥ ይጠበቅባት ነበር። ይሄ ነገር ሲለጠጥ ማንኛውም የተለጠጠ ነገር መሰበሩ አይቀርምና ሲለጠጥ ሴቶችም ደግሞ አይ እዚህ ደረጃ እዚህ ሁኔታ ላይ እኮ የምንቀመጠው ፋይናንሻል ፍሪደም ስለሌለ ነው። ስለዚህ ወተን እንሰራለን። ወተን ከሰራን ደግሞ በእኩል ደረጃ እንታያለን፣ በእኩል ደረጃ ትሪት እንደረጋለን ወደሚለው መደምደሚያ ያደረሱ ይመስለኛልና እኩል ደረጃ የሚለው ነገር ፌር በሆነ ሁኔታ ማለትም የኔ ኮንትሪቢዩሽን፣ የኔ ድካም፣ የኔ ስሜት፣ የኔ ፍላጎትም ከዛ ሰው እኩል ምት ውስጥ እንዲገባልኝ እፈልጋለሁ ከሚል ሁኔታ ነው እንጂ የመጣው እኔ ወጥ ስለሰራው ያም ሰው ወጥ ይስራ እኔ ስለፈለጥኩ ያም ሰው ይፍለጥ በሚል ግግም ያለ እኩልነት አይደለም። ለምሳሌ ከልጄ ጋር እኩል ነኝ ይላሉ። ከልጄ ጋር እኩል ነኝ ስል ኦፍ ኮርስ ልጄ ፓምፐር ሲለብስ እኔም ፓምፐር ለብሳለሁ ማለት አይደለም። ግን ካለኝ ሪሶርስ የኔንም የልጄንም ኒዶች፣ ፍላጎቶች፣ ስሜቶች በእኩል ደረጃ ግምት ውስጥ አስገብቼ ለመንቀሳቀስ ሞክራለሁ ማለት ነው። በፋይናንሻል ፍሪደም ምክንያት አቢዩዝ መደረጉ ስለተለጠጠ ተበጠሰ። አሁን ሲበጠስ ደግሞ ኦፍ ኮርስ በዚህ ይሄ ነገር ፌቨር ያደርጋቸው የነበረ ሰዎች ኦኬ ብለው በቃ እሺ እኩልነት ከፈለጋችሁ በእኩል ደረጃ እናያቸዋለን ምናምን በሚል አይቀበሉትም። ለምን? ለነሱ ይሰራ ስለነበር አይፈልጉትም። እንዴት ነው? በፐርሰናል ደረጃ ማለት ነው። ገደብ ስናስቀምጥ ገደብ በሌለን ጊዜ የነበሩ ሰዎች ቅር ይላቸዋል፣ አይፈልጉትም። ምክንያቱም ዲስኮምፈርት ያደርጋቸዋል። ከዛ በፊት ይወስዱ የነበረውን ነገር ላይ ወስዱ ይችላሉ። ምክንያቱም ለእኛም ስለምንል በአሁኑ ሰዓት ለእናንተ የሚለውን ትተን ለእኔም የሚል ነገር ስለሚመጣ ያ ነገር ዲስኮምፈርት ያደርጋቸዋል። ስለዚህ አይቀበሉትም በቀላሉ ማለት ነው። ኦፍኮርስ በመጨረሻ ላይ ምንም አይነት አማራጭ ስለማይኖራቸው ይቀበሉታል። እስከሚቀበሉት ድረስ ግን በማንኛውም አይነት ለውጥ ሲመጣ ፌቨር ሊደረግ የነበረው ወገን ያንን ነገር መልቀቅ አይፈልግም። ይሄ ደግሞ ናቹራል ነው።